እንዳይናገረኝ ይውላችሁ ከሱሲኒዮስ ልብነ ድንግል የቀረኝ የለም ከአፄ ቴዎድሮስ እስከ መለስ ዜናዊ ድረስ የሁሉንም ባዮግራፊ ተናገር አንድ ሰው ንግግር አልፈልግም ሙሉ ታሪኩን የአብይ አህመድ አሊን ዛሬ 50ኛ አመቱ ነው ኦገስት 15 ማለት ነው ስለዚህ ሙሉ ታሪኩን እናወራለን ሚስጥር አንዳንድ ልክ የዛሬ 50 አመት ነው ለጅማ አቅራቢያ በመትገኘው በትንሿ ገጠራማ ሰፈር መንደር ውስጥ አብይ አህመድ አሊ ማለትም በበሻሻ ውስጥ የተወለደው አባቱ የአገር ባለውለታ መሬትን ንብረታቸውን ለትምህርት ቤት መገንቢያ ለእንደዚህ ለተለያዩ ነገሮች የሰጡ አህመድ አሊ የተባሉ ትልቅ ሰው ናቸው አራት ሚስት ነበሯቸው ከአራቱ ሚስታቸው ውስጥ አንደኛው ክርስቲያን የነበረችው እንዲሁም ሙስሊም ሆና ያገባችው ትዝታ በመባል የሚታወቁት ሴት ናቸው እኚህ ሴት እኔ ምን እንደታያቸው አላቅ ዘጠነኛና የመጨረሻ ልጃቸው ለሆነው ለአብይ አህመድ አሊ አንተ ታላቅ ሰው ትሆናለህ ልጄ ታላቅ ነው መሪ ይሆናል እያሉ ይናገሩ ነበር አሉ ታዲያ ጎረምሳው አብይ አህመድ ወንድሙ በፖለቲካ ምክንያት ተገደለበት ማለት ነው የዚህን ሰዓት የ14 የ13 አመት ልጅ ሆኖ ሳለ ነው እንግዲህ ወደ ትጥቅ ትግል የገባው በ14 አመቴ ምን እየሰራው ነበር እኔ አላቀም ፊልም ያያየው ብቻ ወደ ትጥቅ ትግል ከገባ በኋላ ከህዋት ጋር የገባው የደርግ መንግስትም ወድቋል ኦሬዲ ሲገባ ብቻ ስልጣን ከተያዘ በኋላ ወደ ውትድርና ገብቶ ወደ ሩዋንዳ ነው ለተልእኮ የተላከው ሰላም በማስከበር ሂደት ውስጥ ከሩዋንዳ መልስ በኢትዮ ኤርትራ ጦርነት በባድመ ውጊያ ላይ ግንባር ላይ የተገኘ በኮል ኦፕሬተር ወይም ሬዲዮ ኦፕሬተር ላይ ነው በዚህ ከልጅነቱ ጀምሮ ቴክኖሎጂ ላይ ጎበዝ ነው አሁንም አንዳንድ ነገሮች ላይ ቴክኖሎጂ ያለውን እንትን ታዩበታላችሁ ሰውን ለማወቅ ልጅነቱን ወቁ ባይዘው እሺ ታዲያ አብይ አህመድ በባድመ ውጊያ ላይ ለሞት ብዙ የተቃረበበት ጊዜ ቢኖርም አንዱን ጊዜ በከፋው አስታውሰዋለሁ ይላል ሙሉ ጓደኞቼን እንዳጋጣሚ ባሉበት ቤት ውስጥ ጥያቸው ሳሙራ ጠርቶኝ በሄድኩበት ሰዓት ላይ ሙሉ 5 ደቂቃ ባልፈጀ ልዩነት ውስጥ ዱቄት ሆነው ጓደኞቹ ተመተው ሙሉ ቤቱ ደም ተደምስሶ ሞተው አግኝቷቸዋል ታዲያ በጠላት ቀጠና ከወደቀ በኋላ ያ ቦታ አብይ የበላይ አካላቶችን ሳይናገር የራሱን ቡድን እዝ የመናባ እዝ ነው ሚሊሾች ቡድኖችን ይዞ ተደብቆ ገብቶ ከጠላት ቀጠና ውስጥ የጓደኞቹን ሬሳ ይዞ ወጥቶ ወደ ክብር አቀባበር እንዲደረግላቸው አድርጓል አክቹሊ ይሄ ኩሎ በጣም ጸዴ ታሪክ ወተደና ሉተናንት ኮሎኔል ነው ባይዘው ትልቅ ስልጣን ያለው እሺ ኢንሳ የሚባል ግሩፕን ካቋቋሙ ዋነኛ ሰዎች ውስጥ አንደኛው ነው ዋነኛው ነው ታዲያ የቀድሞ ጠቅላይ ሚኒስትር ዶክተር ኃይለማርያም ደሳለኝ ስልጣን አልፈልግም በቃኝ ያሉ ብቻኛው የአፍሪካ በዚህ ማል ምርጫ ተደርጎ አብይ አህመድ አሊ ወደ ስልጣን ወጣ እንዴት እንደሆነ እኔ ራሱ አላቅም አትጠይቁኝ ባይዘው ማንንም አያቅም ባይዘው ታምበር ነው የናቱ ትንቢትም ተከናወነ ብሎ የኢትዮጵያ ህዝብ እነሆ ጨርቁን ጣለ ኢትዮጵያ ህዝብም እሱ ሙሴያችን ነው ካለንበት መከራ ከ28 አመት ጨለማ ያወጣናል አወጣህን አሉ እንዲሁም ቴዎድሮሳችንም ያለም አልጠፋም ትንቢቱ ተሳካም ያለ አልጠፋም ብቻ ስልጣኑን ከያዘ በኋላ እዚህ እንትን ውስጥ የነበራችሁ ሰዎች እስቲ ኮሜንት አድርጉ አሁን እንዴት ናችሁ አቋማችሁ እንዴት ናችሁ እዚህ ሰልፍ ላይ የነበራችሁ ሰዎች እስቲ ምንድነው ያላችሁ አላችሁ በጣም የሚገርመኝና በጣም የሚያስደንቀኝና የሚያስቀኝም የወታደሮቹ የደሞዝ ጭማሪ ይደረግልን ብለው የመፈንቅለ መንግስት አላማ ተይዞ የተላኩት ወታደሮችን ፑሻፕ አሰሩት ነው ይላል ፑሻፕ መፈንቅለ መንግስት ሊያደርግባችሁ የመጣውን የወታደር አካል አሰረታችሁ እሺ ብላችሁ መላክ ኢሳያስ አፈወርቂ ጋር የሆነ ራንደም ቃል ሄዶ ታረቀ የሃይማኖት ጦርነት ምናምን የዓለማችን ትልቁን ሽልማት የሆነውን የኖቤል ፒስ ፕራይዝም ተሸላሚ ሆነ በምስራቅ አፍሪካ ላይ ባመጣው ቀጣ ማለት ኖቤል ተሸለመ የበሻሻ ገጠር ውስጥ ወጣለች ኖቤል ተሸለመ ያው ግን ምንም አልቆየም አስቀያሚው አስከፊው ሚሊዮኖች ያለቁበት የተፈናቀሉበት የተረገመው ጦርነት ተነሳ ስለሱ ጦርነት ማውራትም አልፈልግም ጠኔ ረሃብ እስካሁን ችግራችን እሱ ጦርነት ነው ባይዘው በንግግር መፍታት እየተቻለ ማለት ነው የደከመ ጦርነት ተነሳ ሀገሪቷ ቀውሷ ተነሳ በዛ ላይ በየቦታው መታገት መደፈር መገደል በየቦታው ነበረ በቀድሞ በነበረው ኢኮኖሚ ወድቆ ነው እንዲሁም ደግሞ ረሾቹም ኦሬዲ በጣም ነበሩ በጣም ተባባሱ ደግሞ ለቅጦ ደግሞ ምን መጣላችሁ ኢትዮጵያና ኤርትራ ግንኙነታቸው መልሶ ተበላሸ ተቆራረጠ ያሳዝናል በጣም እንደ ያያለን 8 አመት ሞልቶናል እኔ መጥፎም ጥሩም ታሪክ ላወራ አልችልም በዚህ ጉዳይ ላይ ለምን እንደ አፄ ቴዎድሮስን ታሪክ መጥፎና ጥሩ አውርቶ እንደመሄድ እንዳልሆነ እረዳለሁና ስለዚህ ለእናንተ ተዋለው እሱን ኮሜንት ላይ ዋናው ነገር ዶክተር አብይ አህመድ እንድትማሩ ፈልገው በተለይ ወጣቶች ሰው ካመነ ቪዥን ካለው አላማ ካለው
ከበሻሻ ከምትባል ትንሽዬ ገጠር ውስጥ እስከ ዓለም ጣሪያ እስከ ኖቤል ፒስ ፕራይዝ ትልቁ ስልጣን 4 ኪሎ የሚባል ማንኛውንም ትልቅ ነገር ማሳካት እንደሚቻል ማሳያ ነው ብዬ አምናለሁ። ዋናውም እሱን ትምህርት ውሰዱ። ሰው ጥሩ የሚው መጥፎ ካመነ ማለት ነው። እመኑ።